በሙርሲ በነበረን ቆይታ አንዳንድ ሰዎች ማለት አይረዱም። አገር የሌለን ቤት የሌለን ወይ ህዝብ የሌለን ነው የሚመስላቸው። ከዛ መተን ከነሱ ጋር ልንኖር በቃ መኖሪያ ስላጣን እነሱ ጋር የምንኖር የሚመስላቸው ሰዎች ነበሩና አንዳንዴ በእድል አጋጣሚ ለተለያየ መጽሐፍ ቅዱስ ስልጠና ይሁን ለሕክምናም አዲስ አበባ ድረስ መምጣት የቻሉ ሙርሲዎች ነበሩና አዲስ አበባ ሲመጡ አስፋልቱ ይታጠባል በመኪና ወይ ሰዎች ደግሞ ያጥባሉ እና የተወሰኑትን ደግሞ ቤት ደግሞ አመጣናቸው። ከቤተሰብ ጋር አስተዋወቅናቸው። ማዕድ ቀረበላቸው፣ በሉ፣ ቤታችንን አዩ። የሙርሲ ቤት ሁሌ ትንንሽ ነች፣ ትንሽ ጎጆ ነች። አንዳንድ ሰው ብቻ ነው ተለቅ አድርጎ በእንጨትና በእንትን የሚሰራው። ሌሎቹ በሳርና ትንሽ በቅርንጫፎች ናቸው ቤቶቻቸው የሚሰሩና አሉ ለካስ ቤት አላችሁ፣ ያውም አስፋልት በውሃ የሚታጠብ አስፋልት እያላችሁ እሱን ሁሉ ትታችሁ ነው የመጣችሁት ብለው መደነቅ ጀመሩና ያኔ ነው አፕሪሺየት ማድረግ የጀመሩ። በተለይ እዛ ስንኖር ከማህበረሰቡ ጋር ተቀላቅለህ ስትኖር በቃ የኛው ነው፣ ምንም ቫሊዩ አይታያቸውም። እየዋል በተለይ ከወጣን በኋላ ወደ 3 4 5 ጊዜ ኢቨን በዚህ ዓመት እንኳን እንሄዳለን ብለን ነበር፣ አልተሳካልንም። ለምን አትመጡም? አሁን ኑ፣ አሁን በጣም የምንፈልጋችሁ እዚህ ታስፈልጉናላችሁ ብለው ሪኩዌስት ያደርጋሉ። which is አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባላልና ብዙ ቦታ እነዛ አፕሪሺየት አይደረግም። ከእኛ በፊትም የሄዱ ወንጌላውያን ሚስዮናውያን እንደዚህ ዋጋ ከፍለው ካለፉ በኋላ ነው ወይ የሚመጣው ጀነሬሽን ለካስ ያ ሰውዬ መጥቶ ነው እንደዚህ ያደረገልን የሚሉበት ነገር አለ። እና እግዚአብሔር ይመስገን 5 ዓመት ከግማሽ ያገለገልን። ስንወጣ ከባድ ነበረ። ከሙርሲ መውጣት ስንሄድ ኮሚትመንታችን 5 ዓመት ወይ ደግሞ 10 ዓመት ብለን እንሄድ ነው። ልጃችን 4 ዓመት ኦልሞስት ሞላትና ስለሷ ትምህርት ቤት ማሰብ ጀመርን። እዛ ትምህርት ቤት ነበረ ከ1 እስከ 4 መማር ይችላሉ። በሙርሲኛም በአማርኛም በእንግሊዝኛ ይማራሉ። ልክ 4ኛ ክፍል ሲሞላቸው ወደ አርባ ምንጭ እንልክ ነበረ። አርባ ምንጭ ቦርዲንግ ስኩል ነበረ እና የ2 ዓመት ትምህርት ቤት በ1 ዓመት ነበር የሚማሩት። ከዛ በኋላ ወደ አዋሳ የሄዱ ነበረ። አዋሳ ሲጨርሱ ደግሞ ወደ ተለያዩ ዩኒቨርሲቲዎች ይመደቡ ነበር። ልባችን ተነሳስቷል ለመውጣት፣ ግን እንዴት እንውጣ? ስቲል ብዙ ስራ አለ፣ ብዙ ኒድ አለ ብለን እናስብ ነበረ። ግን በቃ እግዚአብሔር ያ ፕሮጀክት እንዲዘጋ ፈቃዱ ነበረው። ፋይናንሻሊ ስትራግል እናደርግ ነበረ። ከ29 ዓመት በኋላ ፕሮጀክቱ ሊዘጋ ቻለ። ከዛ በዛች ዘመን በዛች ጊዜ አይ ቲንክ 11 ሺህ ብር ገደማ ነበረችን አካውንታችን ውስጥ። ለምን አገልግሎት ላይ ኤንጌጅ ስላልነበርን ቀለብ የተሰፈረልን አይደለም። እግዚአብሔር በተአምር ነው ያኖረን ያን ዓመት እና እንደዚህ ያለን ተወራረድን ከጌታ ጋር። በቃ ብር አጥተን ነው እስካሁን የተቸገር ነው። አዲስ ዓመት ሊገባ ነው። ይሄን ሙሉ ብር በኩራት አድርገን ለአንተ እንሰጣለን ብለን ተወራረድን ከጌታ። ያችን ብር አውጥተን ለጌታ አስራት ወይ በኩራት አድርገን ሰጠን። ያው እስከ ዛሬ ድረስ እግዚአብሔር ያኖረናል እና መዝሙር 23 እስከ ዛሬ እየሰራ ያኖረናል። ለእኔ ሙርሲ መሄድ የ11ኛ ክፍል ሆኜ አጠያ እንጌጅ ሄዶ ሌላ ባህል፣ ሌላ ቋንቋ ኤክስፖዝ ወይ ደግሞ ለዛ ነገር መጋለጤ እድል ሰጥቶኛል ብዬ አስባለሁ። ቋንቋን የመማር የሌሎችን ባህሎች አፕሪሺየት የማድረግ የመቀበል፣ በቃ ሰው ናቸው። የተለየ ባህል፣ የተለየ አመለካከት፣ የተለየ ቋንቋ ሊኖራቸው ይችላል፣ ግን ሰው ናቸው። ስለዚህ እሱን መቀበል እና በፈቃደኝነት ለመማር ለማጥናት መሞከር። ዩኒቨርሲቲ ስሄድ እኔ ትግርኛ ተናጋሪ አልነበርኩም። ትግርኛን አጠናው፣ ጥሩ ወዳጆች አፈራው። ጅጅጋ ሲሄድ ሶማሊኛ ለመልመድ ሞከርኩ፣ ግን ከሴሜቲክ ወደ ሌላ ቋንቋ ለመሄድ በጣም ከባድ ነበር። ግን ሞክሬያለሁ የቻልኩትን ያህል። ስለዚህ አይ ቲንክ
አስተሳሰባችንን ብናሰፋ ዩኒቨርሲቲ ተማሪዎች የምትመደቡበት ዩኒቨርሲቲ ስትሄዱ ዶርማችሁ ከሚኖር ሰው ጋር ወይ ደግሞ ያላችሁበትን ማህበረሰብ ቋንቋ ለማጥናት ብትሞክሩ ኢንካሬጅ አደርጋለሁ። ለምን እግዚአብሔር የቋንቋዎች ሁሉ አምላክ ነው። እግዚአብሔር በሁሉ ቋንቋ ሊመለክ የሚገባው አምላክ ነው። ስለዚህ እናንተም የምትሄዱበት ቦታ እናንተን ብቻ የሚመስሉ ሰዎች ጋር ግንኙነት ከማድረግ ይልቅ በምትገቡበት ባህሉን ማወቅ፣ ባህሉ ላይ በጎ ተጽዕኖ መፍጠር የሁላችንም ኃላፊነት ነው። እንደዛ ብዬ አስባለሁ። እንደዛም ብዬም ኢንካሬጅ አደርጋለሁ። አሁን ሜቢ ዩኒቨርሲቲ ተመድባችሁ የምትሄዱ ተማሪዎች ካላችሁ፣ ሚሽንን ኢቭን የምታስቡ ሰዎች ካላችሁ አሁን ነው ቋንቋ የምትማሩት። የትኛውም ሚሽን ላይ የሚሰማራ ሰው የመጀመሪያ ስራው ቋንቋ ማጥናት ነው። የዛን ሀገር ሰው ባህል፣ ቋንቋ፣ ልምዱን ማጥናት ግዴታ። የትኛውም ከአሜሪካም ወደ ኢትዮጵያ የሚመጣውም ሰውዬ 2 ዓመት 3 ዓመት ቋንቋ ነው መጀመሪያ የሚያጠናው። ከኢትዮጵያ ውስጥም ወደ ሌላ ሀገር የሚሄዱ ሚስዮናውያን የመጀመሪያ ስራቸው ቋንቋ ነው የሚያጠኑ። ስለዚህ ቋንቋ ኪ ነው ከሰዎች ጋር ለመግባባት፣ ክርስቶስን በዛ ቋንቋ ለመግለጥ እና ኢንካሬጅ ያደርጋለሁ ተማሪዎችም ቋንቋ እንድትማሩ እንድታጠኑ። ሙርሲን ጨረስን፣ አዲስ አበባ መጣን። አመጣጣችንን በቃ ከዚህ በኋላ ሙሉ ሰዓት አገልጋይ አንሆንም፣ እንሰራለን፣ የተማርን ሰዎች ነን፣ ስራ ፈልገን እንገባለን፣ በምናገኘው ገንዘብ ሌሎች ሰዎች እንረዳለን፣ ወንጌል እንዲሰሩ እናግዛለን ብለን የመጣ ነው። እግዚአብሔር ደግሞ ኖ አሁን ገንዘብ የምሰሩበት ዘመን አይደለም፣ ከኔ ጋር ያላችሁን ነገር አልጨረሳችሁም፣ ከዛው ድርጅት ጋር እንድትቀጥሉ ፈልጋለሁ፣ እንደዚሁ ሙሉ ሰዓት አገልጋዮች እንደሆኑ እንድትሆኑ ፈልጋለሁ አለ። አመት ምን የወሰደብን ምን እንደምናደርግ የት እንደምንሄድ ምን እንደምናገለግል አናውቅ። እንጸልያለን፣ ግን በጣም ከባድ ዘመን ነበር ያ ዘመን። ራእይ የለንም፣ ሀሳብ የለንም፣ ምንም አቅጣጫ የሌለው ህይወት ማለት። ከዛ ቤተክርስቲያን እያገለገለን አንድ ትልቅ ሰው ነበሩ። እንደዚህ ያሉ በእምነትና ሜላታ በህይወታችሁ ስኬታማ መሆን ከፈለጋችሁ ይቅር በሉ አሉ። እንዴ እኛ ምን አጥፍተን ነው ይቅር የምንለው ሲሆን አይደለም፣ ይቅር በሉ። ይቅር ለማለት 1 ዓመት ነው የፈጀብን። ቀላል ይመስላል ሰው ይቅር ለማለት፣ ግን አይ ቲንክ መጽሐፈ ምሳሌ ላይ አንድ ክፍል አለ። ይቅር አለ ማለት ይሄ ልክ እንደ ካንሰር ውስጥን ይበላል፣ ሰላም ይነሳል፣ ትዳር ያናጋል፣ በቃ ይሄ ደስታን ያሳጣል። እና ያ ከሙርሲ መተን አዲስ አበባ ትራንዚሽን ወይ ሴትል እስክናደርግ ድረስ 1 ዓመት በጣም ከባድ ዓመት ነው። ፋይናንሻሊ ስትራግል አድርገናል። 2 ልጆች አዲስ አበባ ያሳደግን 20 ብር አተናል። ሜሬጃችን ትዳራችን ተናክቷል። ማንም አንደርስታንድ ሊያደርገን አልቻለም። እንደገና ከ5 ዓመት ቆይታ በኋላ ነው ወደ ከተማ የመጣ ነው። ሰዎች አንደርስታንድ አያደርጉንም፣ እኛም ሰዎችን አንደርስታንድ አናደርግም። ማለት የሆነ ጋፕ ተፈጥሯል በማዕከላችን። ከዛ እግዚአብሔር ሰዎች ያዘጋጀልን ከኛ ጋር አብሮ የሚያለቅሱ የሚጸልዩልን፣ የሚደግፉን 1 ዓመት ሙሉ ከኛ ጋር ተጓዙና አንድ ቀን እንደዚህ ስብሰባ ስናወራ እኛ ሚኒስትሪ ኤክስፕሎር እያደረግን ነበር አገልግሎቶችን ስናወራ ምን ሀፕን እንዳደረገ ምናምን። ከዛ በዛን ጊዜ ለነበረው ለዳይሬክተራችን ነገሩት። ከዛ ዳይሬክተራችን ስብሰባ ጠራ። ልክ እንዳሁኑ አዲስ ዓመት መባቻ ቅርብ በነበረበት ጊዜ ነበር። ከዛ ሄደን እሱም የተሰማውን እኛም ሀፕን ያደረገውን ነገር አደረግን። ትክክለኛ ይቅርታ ሀፕን ያደረገው ያኔ ነው እና ትልቅ ሸክም ከትከሻችን ላይ እንደዚህ ሲነሳ ይሰማን ነበረ። እግዚአብሔር ሰው አዘጋጀልን፣ እኛን ተረዱን፣ ከኛ ጋር አብረው አለቀሱ፣ ከኛ ጋር አብረው ጸለዩ፣ መከሩን። ከዛ በኋላ ወደ አፋር ያለውን አገልግሎት አስተዋወቁን። እነሱ ከዛ በፊት ከኛ ጋር 6-7 ዓመት አገልግለዋል። ማስተዋወቅ ጀመሩ። እዚህ አዲስ አበባ ውስጥም የተወሰኑ አማኞች ነበሩ፣ ከነሱ ጋር አስተዋወቁን። እንደዛ ያልን
ትንሽ መግፋት ጀመርን። ግን ልባችን ተሰብሮ ስለነበረ እኔ ምናልኩ በቃ ፓርት ታይም ኤገስት አፕላይ ላርግና ልማር፣ ፓርት ታይም ደግሞ ይሄን አገልግሎት ኤክስፕሎር ላርግ ብዬ ኤገስት ማስተርስ ኢን ኮሚኒቲ ዲቨሎፕመንት ብዬ ጀመርኩ። ለምን እዛ አገልግሎት ላይ የምገባ ከሆነ ኮሚኒቲ ዲቨሎፕመንት ይጠቅመኛል ብዬ በማሰብ ማለት ነው። አንድ ሴሚስተር እንደጨረስኩ እኔ የማመልክበት ቤተክርስቲያን ኤልደሮች፣ በዛ ዘመን የነበሩ ኤልደሮች ስብሰባ ጠሩን። ቀለብ ቆሟል፣ የተሰፈረ አይደለም። ለምን ፉሊ ኢንጌጅ እያደረግን አይደለም። ምን ያደረጋችሁ ነው ብለው ጠየቁን። ሚኒስትሪ ኤክስፕሎር እያደረግን ነው እና ልባችን ደግሞ ሂል ማድረግ አለበት። በዚህ ልብ አገልግሎት ውስጥ ከገባን የምናገለግለውንም ህዝብ እግዚአብሔርንም እናሳዝናለን። ስለዛ ፓርታይሙን እየተማርኩ ነው፣ ፓርታይሙን ደግሞ ሚኒስትሪ ኤክስፕሎር እያደረግን ነው አልኳቸው። በአፋቸው አውጥተው አልተናገሩትም፣ ግን አንዱን ምረጥ አሉ። ስለዚህ በቃ ማስተርሱ ዊዝድሮ ባደርግ ይቻላል ብዬ ማስተርሱን ዊዝድሮ አደረግኩ። ከዛ በኋላ አፋር ላይ ኢንጌጅ ያደረግን ፉሊ ምን ተባባልን። ሌላ ፓርትነር ኦርጋናይዜሽን ነበረ እና እኛ ያለንበት ድርጅት አንድ ላይ በመስራት ተስማማን። አፋር ቱ አፋርና ነን አፋር ቱ አፋር የሚል። ለምን አፋር ውስጥ በጣም ብዙ ቤተክርስቲያኖች አሉ፣ ግን አድሬስ የሚያደርጉት እዛው የሚመጣውን ሰው እንጂ እዛው ያገሬውን ሰው በምንም ተአምር አድሬስ አያደርጉም ነበር። ወንጌል ደግሞ እንደዛ አይሉ፣ ወንጌል ለሁሉም ነው። እና እዛ ያሉ አገልጋዮች ምን ይሉ ነበር? አፋር በምንም ተአምር አይድንም፣ አፋር ሊድን አይችልም ብለው ደምድመው ነበረ። እና አብዛኞቹ ከደቡብ ክልል የመጡ ሰዎች ናቸው። ለምንድን ነው የመጡት? በደርግ ዘመን የመንግስት እርሻዎች ነበሩ፣ ትልልቅ እርሻዎች፣ ማንጎ፣ ሙዝ፣ ብርቱካን፣ አትክልት ያለበት እና እዛ ለመስራት ነበር የሚመጡት። የዛን ጊዜ የአፋር ህዝብ አይሰራም ነበረ። በጣም አፋር ህዝብ በጣም ጀግና ህዝብ ነው። የዛን ጊዜ አርብቶ አደር ነው፣ ገበሬዎች አይደሉም፣ አይዘሩም፣ አያጭዱም። ስለዚህ በቃ ከከብቶቻቸው ጋርና ከገመሎቻቸው ጋር ነበር የሚኖሩት። ስለዚህ ከደቡብ ክልል የመጡ ሰዎች ነበር የሚሰሩና አብዛኞቻቸው ጓደኞቻቸው ተገለውባቸዋል በዛ ዘመን ማለት። ስለዚህ እነዛ ሰዎች ናቸው ጌታን የተቀበሉት፣ እነዛ ሰዎች ናቸው ቤተክርስቲያን የተከሉት፣ እነዛ ሰዎች ናቸው አሁን የቤተክርስቲያን ሽማግሌ የሆኑት። ስለዚህ ስለ አፋር ወንጌል አገልግሎት ስንነግራቸው ኖ እነዚህ ሰዎች የሚድኑ አይመስለንም ብለው ደመድሙ ነበር። ከዛ ከጓደኛዬ ጋር በመሆን የሞቢላይዜሽን ትሬኒንግ ዲዛይን አደረግን። ፋይናንሱን ሶርስ የሚያደርግ ድርጅት ነበረ ከኛ ጋር አብሮ የሚሰራ። ከሱ ጋር እንሰራ ነበር። እንሄዳለን አፋር ምድር ላይ በጣም ብዙ ቦታ ሄደናል። ለቤተክርስቲያን ሽማግሌዎች ስልጠና እንሰጣለን። እመኔታ መጀመሪያ ክሬት አደረግን። እነዚህ ሰዎች የሚመጡት በቃ ዝም ብለው ስልጠና ለመስጠት ሳይሆን እውነት ፍሬ ለማየት ፈልገው ነው የሚል እመኔታ አገኘ። አስታውሳለሁ አንዴ ትልቅ ሰው ናቸው፣ ቲንክ 67 አካባቢ ይሆናሉ። ሮሜ ምዕራፍ 4-5 ላይ በኃጢአታችንና በበደላችን ሙታን ሳለን ከታላቅ ፍቅሩ የተነሳ ክርስቶስ ስለኛ ሞተ የሚለው ክፍል ላይ እሱን ክፍል አውርተን ስንጨርስ እጃቸውን አውጥተው እኔ ንስሐ ገባለሁ አሉ። ምንድነው? ለምንድነው ንስሐ የሚገቡ? እኔ እዚህ ምድር ላይ 40 ዓመት ኖሬያለሁ አሉ። ሁለት ጓደኞቼ ለእኔ ምግብ ሲያመጡ በአፋሮች ተገለዋል። ስለዚህ ለአፋር ህዝብ ምንም አይነት ፍቅር የለኝም። እዛው አፋር ምድር ላይ ነው የሚኖሩት ሰዎች እና ዛሬ ንስሐ መግባት ፈልጋለሁ። እኔ ኃጢአተኛ ነበርኩ፣ ክርስቶስ አዳነኝ። ዛሬም የአፋርን ህዝብ ክርስቶስ ያድናል እና እንደወዳቸው በቃ ጸልዩልኝ አሉ ማለት። ሰውየው ሲጨርሱ እንደዚህ አሉ። ልጆቻችን እዚህ ነው ተወልደው ያደጉት፣ አፋርኛ ይችላሉ፣ ባህሉን ያውቃሉ፣ ቋንቋውን ያውቃሉ እና በቃ እነሱን አሰልጥኑልን፣ እነሱ ከኛ የበለጠ ሊሰሩ ይችላሉ ብለው እሺታቸውን ሰጡ። ከዛ በኋላ 1450 ሰዎች ነው ያሰለጠነው። በጣም ብዙ ቦታ ሎጊያ፣ ዱብቲ፣ ሰመራ፣ ፋምቦ፣ አዋሽ አርባ፣ መልካስዲ፣ መልካወረር፣ በጣም ብዙ ቦታ አፋር ኦልሞስት ከጫፍ እስከ ጫፍ ድረስ አገልጋዮች ከተለያየ ቦታ ነበር የሚመጡት። አይኖቻቸው ተከፍተው ያዩ ነበረ።
መጸለይ ጀመሩ ለዛ ምድር እግዚአብሔር ያን ምድር እንዲባርክ ሰዎች ወደ ጌታ እንዲመጡ። እግዚአብሔር ደግሞ በብዙ ራሱን ይገልጥ ነበረ። ሰዎች በህልም ያያሉ። ኢሳን አየነው ይላሉ። የሚሄዱበት ቦታ ያጣሉ። ቤተክርስቲያን መጥተው ኢሳን እኮ በህልም አየነው መከተል እንፈልጋለን ብለው ጌታን መቀበል ጀመሩ። አሁንም በጣም በሚገርም ሁኔታ ብዙ ሰዎች ብዙ ነፍሳቶች ይድናሉ። እዛው ተወልደው ያደጉ አገልጋዮች አሉ። በጣም ትልልቅ አገልጋዮች ብዙ ሰው የማያውቃቸው እዚህ ግቡ የማይላቸው ግን በጣም ብዙ ዋጋ የከፈሉ አገልጋዮች አሉ። ዛሬም ዋጋ እየከፈሉ ያሉ አሉ። እና እግዚአብሔር በጣም ትልቅ ስራ እየሰራ ነው። ከዚህ በላይ ይሰራል ብለን እናስባለን። ከዛ በኋላ እኛ ያለንበት ድርጅትና ያኛው ድርጅት አብሮ መስማማት አልቻለም። እኛ ደግሞ እዛ ችግር ውስጥ መግባት አልፈለግንም። ስለዚህ ምን አለን 9 ዓመት አገልግለናል። ሳባቲካል እንውሰድ ብለን ሳባቲካል ወሰድን። ሳባቲካል ስንወስድ ምን እንደምናደርግ እንኳን አናውቅም ነበር። ስለዚህ ሳባቲካሉን ጀምረን የኔ አለቃ የቀድሞ አለቃ ያሁኑ የኤገስት ዳይሬክተር ዶክተር ወርቁ ኃይለማርያም ቢሮ ጠራና በእምነት ኢቲሲ አዲስ ኮርስ ይጀምራል እና እዛ ጆይን እንድታደርግ ፈልጋለሁ፣ የምታገለግል ከሆነ ይጠቅመሃል አለኝ። ኮርሱ ምንድነው ስል ክርስቲያን ሙስሊም ሪሌሽንስ አዲስ ኮርስ ነው፣ እሱን ጀምር አለኝ። አፕሊኬሽን አደረግኩ፣ ተቀበሉኝ። ኢንተርቪው ነበረ፣ ኢንተርቪውን አለፍኩ። ከዛ ክላስ ጀመርን። ክላስ እየተማረን ያው ከኮርስ አፍተር ኮርስ እግዚአብሔር አይኖቻችንን ይገልጣል። እስልምናን ማወቅ ጀመርን። ብዙ ክርስቲያኖች አናቅም፣ እስልምናን አናቅም። ሙስሊሞች ከኛ ይሻላሉ። ቢያንስ ክርስትናን ያውቁና መጽሐፍ ቅዱስ እየጠቀሱ እንኳን እንደዚህና እንደዚያ ይሉናል። እኛ ክርስቲያኖች ግን ኢቭን ቁርአንን ኮት እንኳን ማድረግ አንችልም፣ እነሱ ግን ይችላሉና ስልጠናው አይኖቻችንን ገለጠልን። ሐዲስን እንድናያሳየን፣ ቁርአንን እንድናረዳን፣ እምነቶቻቸውን እንድናውቅ ረዳን። እይቶቻችንን ከፈተሉን። አብዛኛው አስተማሪዎቻችን ደግሞ ከአውስትራሊያ እና የኮቪድ ጊዜ ነበር ያኔ። ስለዚህ በዙም ነበር የምንማረው። ክላስ ውስጥ ትንሽ ነበርን። ከተለያየ የኢትዮጵያ ክፍል የመጣን ሰዎች ነበርን። ጥሩ ሚክስ ነበረ። የእድሜ ጋፑም የተለያየ ነበረ። አገልጋዮች የነበሩ ኤክስፒሪየንሳቸውን የሚያጋሩን ሰዎች ነበሩ። አሪፍ ክላስ ነበረ። ከዛ ባለቤቴ ድንገት ኬንያ ሄደች ለሆነ ስልጠና እና እዛ ደግሞ ከሰሜን አፍሪካ የመጡ አገልጋዮች ጋር ትተዋወቃለች እና ከነሱ ጋር ፎቶ አይነሱ እና ምን ሆናችሁ ነው ከኛ ጋር ፎቶ የማትነሱት ብላ ስጠይቃቸው ነው እኛ የምንሰራበት ቦታ በጣም ከባድ ነው እና ሶሻል ሚዲያ ላይ መታየት አያስፈልገንም ብለው ምላሽ ሰጧታል ማለት። እሷ ኬንያ እያለች እኔ አይሲን የማመልከው ከአይሲ ውጭ ሌላ ቸርች አምልኬ አላውቅም። ብዙ ጊዜ ምስራቅ መሰረተ ክርስቶስ ሄድኩ ላመልክ፣ ጓደኞቼ ይዛ ስላሉ ማለት ነው። እና የዛን ቀን ግብፃዊ ነው የመጣው። የኢትዮጵያ ቤተክርስቲያን ውስጥ ግብፃዊ መጥቶ አገለገለ። እናንተ ኢትዮጵያኖች ተኝታችኋል፣ ከተኛችሁበት ንቁ፣ ሰዎች ወንጌል ለመስማት እየጠበቋችሁ ነው ብሎ ኤግዛምፕል ይሰጥ ነበረ። ሰው ምን ማለቱ ነው እል ነበር። ግን እምባም ደግሞ ይወርደኝ ነበር። ለምን? ቢያንስ የአፋርን ህዝብ ስለማቅ ማለት ነው። ከዛ እሷም ከኬንያ መጣች። በህይወቷ ያለውን ነገር ነገረችኝ። እኔም ደግሞ ሀፕን ያደረገውን ነገር ነገርናት፣ ጸለይን። ከዛ በኋላ ከጥቂት ጊዜ በኋላ ቢሮ ተጠራንና በእምነትና ሜላት ሰሜን አፍሪካ ውስጥ አገልግሎት አለ፣ ለመሄድ ዝግጁ ናቸው ስትል በቃ የስ እነዛ ሴቶች ጋር ልንሄድ ነው፣ እነዛን ሴቶች ለማገዝ ነው አለች ባለቤቴ። አለቃችን ዶክተር ወርቁ ግን ቦታውን አልነገረንም። ጸልዩ አለን፣ ጸለይን። ከዛ ከጥቂት ወራት በኋላ አገልግሎቱን ነገረ። የተማሪዎች አገልግሎት ነው። ሰሜን አፍሪካ ላይ ከዌስት አፍሪካ የሚመጡ ወይ ደግሞ ከምዕራብ አፍሪካ የሚመጡ ብዙ ተማሪዎች አሉ። ማስተርሳቸውን፣ ፒኤችዲያቸውን፣ ባችለርስ ዲግሪያቸውን የሚሰሩ እና ከነሱ ጋር ነው አገልግሎቱ። እነሱን አስታኮ ደግሞ የአገሬውን ሰው በወንጌል መድረስ የሚባል አገልግሎት ነው። ጸለይን። ስለዚህ የዛን ቀን በቃ አገሪቷን ሰርች ማድረግ ጀመርን። ምንድነው ባህላቸው? ምንድነው የሚያስቡት? ምንድነው ባህሉ? እሱን ሁሉ አጠናን።
ከዛ መዘጋጀት ጀመርን እና ፕሮሰሱ ኦልሞስት 1 አመት ፈጀ። አንድ ቀን ኤምባሲ ሁሉ አስገብተን ዊዝድሮ አድርገን እናውቃለን። እንዴት እና በተለይ ከአብዛኛው ሚስዮናዊ የሚታወቀው ከዌስተርኑ ወይ ከዩሮፕ ነው፣ አፍሪካም ወይ የትም ሀገር የሚሄደው። ከኢትዮጵያ ግን ወደ ሰሜን አፍሪካ አይነት ሀገሮች ለመሄድ የፋይናንሻል ስትራክቸሩ በጣም ከባድ ነው። ስለዚህ እንዴት እናርግ፣ ምን ይደረግ የሚለው ብዙ ጊዜ ፈጀ። እንደገና ኢንተርቪው ነበረው። ከዚህ ሲሄድ መጋቢ ሆኜ ነው የሚሄደው፣ የቤተክርስቲያን መጋቢ ሆኜ ነው የሚሄደው። እዚህ ቸርች የኦርዲኔሽን ፕሮሰስ መኖር ነበረበት። ኦርዲኔሽን ግዴታ ወረቀት ቴሲስ መጻፍ ነበረብን። ዶክትሪንስ ኦፍ ፌት እሱን ሁሉ መጻፍ አለብኝ። ከዛ በቤተክርስቲያን ሽማግሌዎች ኢንተርቪው መደረግ ነበረ። እሱ ሁሉ አለፈ። ይሄ ሁሉ አመት ሲያልፍ በቸርች ኮሚሽን ተደርገን አናውቅም። ከሙርሲም አፋርም ስናገለግል የሰሜን አፍሪካው ላይ ማርች ውስጥ መሰለኝ ከመሄዳችን በፊት ኦርዲኔሽን ተደረገ፣ ኮሚሽን ተደረግን። ኦልሞስት ከ11 አመት በኋላ ማለት ነው። እግዚአብሔር ካሰን። ከዛ በኋላ ማሰሱ ማለቅ ነበረበት። ፕሮፖዛሌን አስገባው፣ ሰሚት አደረግኩ። የሰራሁት በቪው ነው፣ የክርስቲያን ቪው ኦፍ ኢስላም የሚል ነበር። በተለይ ከቴዎሎጂካል ትምህርት ቤት የሚወጡ ተማሪዎች እስልምናን እንዴት ያያሉ የሚል ፔፐር ነበር የሰራሁት። የተለያዩ አብያተ ክርስቲያናትን ለመጠየቅ የአብያተ ክርስቲያናት መሪዎችን፣ አስተማሪዎችን፣ ተማሪዎችን የመጠየቅ እድል አግኝቻለሁ። ኢትዮጵያ ውስጥም ስቲል በአማኙ መሀል የተዛባ አስተሳሰብ፣ የተዛባ እይታ አለ ስለ እስልምናና እሱ ላይ ነበር የሰራሁት። ጁን 18 2022 ነው፣ ቅዳሜ ቀን ነው የተመረቅነው። ቪዛ ለማግኘት ዩዥዋሊ 2 ሳምንት ነው የሚፈጀው፣ ለኛ ጊዜ 3 ወር ነው የፈጀው። ስለዚህ ጁን 18 ቅዳሜ ቀን ተመረቅኩ። ጁን 19 እሁድ ነው፣ 21 ማክሰኞ ቀን ከኤምባሲ ተደውሎ ቪዛችሁ ደርሷል ውሰዱ ተባልን። ጁላይ 10 2022 ለመጀመሪያ ጊዜ ሰሜን አፍሪካን ረገጥን። 2 አመት አረብኛ ቋንቋ አጠናን። አረብኛ እናወራለን፣ እንናገራለን። አረብኛ በጣም ዩኒክ የሆነ ቋንቋ ነው። ከሀገር ሀገር ይለያያል። እኛ ሀገር የሚነገረው አረብኛ ሌላ ሀገር አይነገርም። አንዳንድ ቃላቶች የተለያዩ ናቸው። ጽሁፉ አንድ አይነት ነው፣ ፊደሎቹ አንድ አይነት ናቸው፣ ግን ኤክስፕሬሽኖች ይለያያሉ። እሱን አጠናን። የሰሜን አፍሪካ አገልግሎታችን ከተማሪዎች ጋር ነው። ከኮንጎ እስከ ጋቦን ካሉ ሀገራቶች የሚመጡ ተማሪዎች አሉ። ባችለርስ ዲግሪ፣ ማስተርስ፣ ፒኤችዲ የሚሰሩ። ስለዚህ እኔ የሪሊጂየስ ቪዛ ነው ያለኝ። ምን ይላል? አሲስታንት ፓስተር ፎር ሰብ ሳሃራን አፍሪካን ስቱደንትስ ነው የሚለው። ስለዚህ እነዚህን ተማሪዎች ደቀ መዝሙር እናደርጋለን፣ ክርስቶስን እንዲከተሉ ባይብል ቢሊቪንግ ወይ መጽሐፍ ቅዱስ አማኞች እንዲሆኑ እናደርጋቸዋለን። አብዛኞቹ የሚመጡት የተለየ ወንጌል ሰምተው ወይ ደግሞ የዘመን አመጣሹን ወንጌል ሰምተው የሚመጡ አሉ። ስለዚህ ወደኛ ቸርች ሲመጡ እንደገና ጌታን የሚቀበሉ ሁሉ አሉ። እነሱን ደቀ መዝሙር እናደርጋለን። እንደገና ደግሞ ወደ ዩኒቨርሲቲ ካምፓሶቻቸው እንልካቸዋለን። ለምን? እኛ ወደ ዩኒቨርሲቲ ውስጥ የመግባት ኦፖርቹኒቲ ስለሌለ። ስለዚህ እነሱ ደቀ መዝሙር እንዲያደርጉ፣ እነሱ ደግሞ ያመጡትን አማኞች ደቀ መዝሙር ለማድረግ ነው ጥረት የምናደርገው። እዛ ደግሞ ተመርቀው እንደገና አገልጋይ ደግሞ ሆነው የመጡ የስራ ባልደረቦች አሉ። 22 ዓመት የቆዩ አሉ፣ 6 ዓመት የቆያል፣ 18 ዓመት የቆዩ አሉ። 18 ነን። ከ18ታችን አንድ ብራዚላዊና አንድ አሜሪካዊ ነው። ከዛ ውጪ ሁላችንም አፍሪካኖች ነን። እኔ ያለሁበት የቤተክርስቲያን አጥቢያ 3 ነን። 3ታችንም ከምስራቅ አፍሪካንን እያገለግለን ያለነው ደግሞ ምዕራብ አፍሪካንና ሰሜን አፍሪካ ያሉ ወገኖችን ነው ማለት ነው። ቅዳሜ ደግሞ ከሀገሬው ሰዎች ጋር መጽሐፍ ቅዱስ አብረን እናጠናለን። በቁጥር ከ5 እስከ 15 እንደርሳለን። አንዳንዴ
በየ6 ወሩ በየ3 ወሩ ደግሞ የተለያዩ ኮንፈረንሶችን እናዘጋጃለን። ከኛ ራቅ ያሉ ሜቢ 4 ሰዓት የ5 ሰዓት መንገድ ያሉ ከተሞች ያሉ አማኞች አሉ። እዛ ከተማ ውስጥ እነሱ ብቻ ይሆናሉ አማኞች። ሚስቶቻቸው አያውቁም አማኞች እንደሆኑ። አንዳንዶቻቸው ሚስቶቻቸው ያውቃሉ፣ ሚስቶቻቸውም አማኞች ናቸው። እነሱም እንዲመጡ እናደርጋለን። እዛ ቦታ ላይ ሲመጡ እያንዳንዷ የምናደርጋትን ነገር ለፖሊስ ሪፖርት ማድረግ አለብን። ፖሊስ ሁሉን ነገር ማወቅ አለበት። እንደ አዲስ አበባ ቤተክርስቲያን ነፃነት የለም። የኛ ቤተክርስቲያን 24/7 በፖሊስ ነው የሚጠበቀው። የአገሬው ሰው አዲስ የማያውቁት አገሬው ሰው ከመጣ ያስቆሙታል። ለምን መጣ፣ ማን መጣ፣ እንዴት መጣ ተብሎ ይጠየቃል። የሚታወቅ ሰው ከሆነ ግን ችግር የለበትም። በነፃነት ወተን መንገድ ላይ መመስከር አንችልም። በጣም ሊሚትድ ነው ያለን ኦፖርቹኒቲዎች። ስለዚህ ቀን በቀን በሚኖረን ሪሌሽንሺፕ፣ ቀን በቀን በሚኖረን ህይወት ከሰዎች ጋር ሪሌሽንሺፕ፣ ከጎረቤቶቻችን ጋር ሪሌሽንሺፕ፣ የምንሄድበት ሱቅ የምንገበያይበት ቦታ ከሰዎች ጋር ሪሌሽንሺፕ ቢውልድ ለማድረግ እንሞክራለን። አንዳንድ ሰዎች ይጠይቃሉ፣ ከየት ሀገር ናችሁ? ከዚህ ሀገር እዚህ ምን ትሰራላችሁ? አይ እኔ ቤተክርስቲያን እንዴ እዚህ ሀገር ውስጥ ቤተክርስቲያን አለ ብለው ይጠይቃሉ። አገሪቷ ግን አንድ ጊዜ የክርስቲያን አገር የነበረች እነ ኦገስቲን እነ ሲፕሪያን መጽሐፍ ቅዱስ ካናናይዝድ የተደረገበት ኮንሴፕት ኦፍ ትሪኒቲ የተጠነሰሰበት ካውንስል ኦፍ ካርታጅ ሀፕን ያደረገበት አገር ነው። አሁን ግን ጥቂት ናቸው የቀሩት። አይ ቲንክ የዛሬ 2 ዓመት ለመጀመሪያ ጊዜ 490 አማኞች አንድ ላይ ተሰብስበው ገናን አክብረው ነበረ። ያለፈው ዓመት እኛ ቤተክርስቲያን እኛ ያለንበት አጥቢያ ውስጥ 60 አማኞች አንድ ላይ ተሰብስበን ገናን አክብረን ነበር። ሁሉ ነገር በአረብኛ ሆኖ ማለት ነው። እዚህ እግዚአብሔር ዛሬም ሰዎችን ይጠራል፣ ያድናል። ቋንቋ 2 ዓመት በሳምንት 10 ሰዓት ነው የተማርነው። ቋንቋ ትምህርት ቤት የሄድን የተማርነው። ልክ እንደ ሙርሲ ከኮሚኒቲ ጋር ኢንቨስት አድርገን አልተማርንም። እየከፈልን ነው። ሁሉ ነገር በክፍያ ነው። በወር እንከፍላለን። ለቋንቋ ለመማር በሳምንት 10 ሰዓት እንማራለን። አሁን ያለንበት ከተማ ደግሞ ትምህርት ቤቱ የራሱ ቢሮ ስለሌለው አስተማሪዎች ቤት ነው የሚመጡን። ትልቅ ኦፖርቹኒቲ ነው። ቤት ሲመጡ ነፃነት አለን። እንደ ልብ ማውራት እንችላለን። እኛ የምናምነውን እምነት ኢቭን ወንጌልን ለመመስከር እድል ያገኘንበት ጊዜያቶች አሉ። የመጀመሪያ ቋንቋ አስተማሪያችን አይ ቲንክ በተዋወቅን ገና በሁለተኛው ቀኗ እኛ ቤት መጣ፣ ማልቀስ ጀመረች እና ምን ሆነች ነው የምታረግሽው? ከዛ ስትራግል የምታረግበትን የህይወቷን አጋራችን ነገርናት። ጌታ ኢየሱስ ከዚህ ሁሉ ረፍት ይሰጣል ብለን እንጸልይልሽ አልናት። ጸልዩልኝ አለች። አሁን ወንጌልን ሰምታለች። እግዚአብሔር እንደዚህ ይሰራል። ይህን እናደርጋለን። ከዛ ልጆቻችን ደግሞ ትምህርት ቤት የሄዱ ከኤክስትራ ካሪኩለም አክቲቪቲ ኳስ፣ ባስኬት ሲጫወቱ እዛም ካሉ ወላጆች ጋር እንተዋወቃለን። ከየት ሀገር ናችሁ? ከኢትዮጵያ። ምን ሰራላችሁ? እዚህ ቤተክርስቲያን ውስጥ ነው የምሰራው። እንዴ እዚህ ሀገር ቤተክርስቲያን አለ? አዎ ቤተክርስቲያን አለ። የሀገሬው ሰዎች አሉ? አዎ አሉ። መምጣት ይቻላል? አዎ መምጣት ይቻላል ብለን እንጋብዛለን። ለምንድን ነው በጣም ሴንሲቲቭ የምንሆነው? ዩኒፎርም ያለበሰው ፖሊስ በጣም ብዙ ነው፣ ሲቪል የለበሰው ማለት ነው። ስለዚህ ከማን ጋር እንደምናወራ እንኳን አናውቅ። ለምን እኔ 24/7 ሞኒተር እንደረጋለን። በመኪና የትም ቦታ ስንሄድ ከኋላ የሚከተሉኝ ሰዎች አሉ። ስለዚህ በጣም በጥንቃቄ ነው ሁሉ ነገር ማድረግ ያለብኝ። እኔ አንድ ነገር ባደርግ እኔ ብቻ አይደለም ችግር ውስጥ የምገባው፣ ሙሉ ቸርቹ ነው ችግር ውስጥ የሚገባው። ስለዚህ በጣም መጠንቀቅ አለብን። ከዛ ደግሞ ሁሌ ኢንቲሚዴሽን አለ። ለምሳሌ ያለፈው ግንቦት ወር ላይ ስብሰባ እያደረጉ በየወር አንዴ የፓስቶራል ስብሰባ አለ። ድንገት መጥተው 15 ፓስተሮቻችንን አስረዋል እና ማንም የሚጠይቃቸው የለም። ለ9 ሰዓት ሁሉንም ከጠየቁ በኋላ ምንም የሚያሳስር ምክንያት ስለሌለ 2 ሰዎች መኖሪያ ፈቃድ ስላልነበራቸው በቃ እነዚህ 2 ሰዎች ያለ መኖሪያ ፈቃድ ከሌሎች ሰዎች ጋር ስብሰባ ሲያደርጉ አግኝተናቸዋል ብለው 2ቱን አስረው ሌሎቹን ከ9 ሰዓት በኋላ ለቀቋቸው ማለት ነው። ህዝቡ ችግር የለም። ህዝቡ በጣም ሴኩላር ነው።
ሙስሊም ነው ከሚባለው ይልቅ ኤቲስት ነው የሚባለው ይበልጣል። እስልምና እንትን ሆኗል፣ ባህል ሆኗል። አሁን አዲስ አበባ ውስጥ ረመዳን ሲሆን እዚህ ያሉ ሙስሊሞች በጣም ትሁቶች ናቸው። ለሌሎች ወንድሞች፣ ለክርስቲያን ወንድሞች፣ ለክርስቲያን እህቶች በጣም ይራራሉ። ቤት ይጋብዛሉ፣ ምግብ ማዕድ ያጋራሉ። እኛ ሀገር እንደዛ አይደለም። ሱስ በጣም ስላለ ቡናና ሲጋራ ስለማይገኝ መንገድ ላይ ሁሉ ድብድብ ሊኖር ይችላል እና የዛን ቀን በቃ ጨለማ ነው። ሙሉ አገሩ ሊትራሊ ጨለማ ነው። ሰዎች የሚጣሉበት፣ ትዕግስት የማይኖራቸው፣ ሰላም የማይኖራቸው ወር ነው እና በፈቃደኝነት ከሚጾሙት ይልቅ በቃ ግዴታ ሆኖባቸው የሚጾሙ ሰዎች ይበልጣሉ። ኢቨን አንዳንድ ምግብ ቤቶች ክፍቶች ናቸው። ተደብቀው ከላይ መስታወቱ ላይ ጋዜጣ ይሸፈናል። ሰዎች መጥተው እንዲያጨሱ፣ ቡና እንዲጠጡ የሚያደርጉ ሬስቶራንቶች አሉ። በመንግስት ደረጃ ምንም አይነት ስደት የለም። ሰው አማኝ ሲሆን ህዝብ ወይ ቤተሰብ ነው ስደት የሚያደርሰው። ግን ቤተሰብ አውቀው ይከሳሉ። የራሳቸውን የገዛ ወገናቸውን ብር ሰረቀን ወይ ስለ እስልምና እንደዚህ ብሎ ተናግሯል ብለው እንዲታሰር ያደርጋሉ። ተመልሶ ወደ እስልምና እንዲመጣ ማለት ነው። የእኛ ቸርች ማጥመቂያ ቦታ የለም፣ ገንዳ ነው ያለው። የሻወር መውሰጃ ገንዳ፣ እዛ ውስጥ እናጠምቃለን። አይ እዛ ደግሞ አንፈልግም ደግሞ ያሉ በቃ ወኔ ያላቸውን ደግሞ አማኞች ሜዲትራኒያን ባህር ውስጥ ወስደን እናጠምቃለን ማለት ነው። እንደዚህ እግዚአብሔር እናገለግላለን። ክሮስ ካልቸራል ሚሽን አስፈላጊ ነው። ወንጌል በአንድ ህዝብ ወይ በአንድ ሀገር ብቻ የሚሰራ አይደለም። ያ የተሰጠው ዩኒቨርሳል ሆነው ቸርች ነው የተሰጠው። ለአሜሪካኖች ብቻ አይደለም፣ ለአውሮፓኖች ብቻ አይደለም፣ ወይ ለአፍሪካኖች ብቻ አይደለም። እግዚአብሔር ይመስገን ሞደርን ሚሽንስ በዊሊያም ኬሪ በ18ኛ ክፍለ ዘመን ጀምሮ አሁን ላይ ያለበት ደርሷል። ብዙ ሚሽን ኤጀንሲዎች ተቋቁመዋል። ብዙ ሰዎች ዋጋ ከፍለዋል። ኢትዮጵያም እንዲመጣ ምክንያት ሆነዋል። ኢቭን ሐዋርያት ሥራ ምዕራፍ 8ን የኢትዮጵያን ጃንደረባ ታሪክ በምናጠናበት ጊዜ ወደ አፍሪካ ወንጌል እንኳን የገባው እስራኤል በነበረው ስደት ነው። ስለዚህ ስምዖን አይሁዳዊ ነው እንግዲህ መጥቶ ለዛ ኢትዮጵያዊ ወንጌል የሰበከለ። ስለዚህ ክሮስ ካልቸራል የሚጀምረው ለዛ ነው አስፈላጊነቱ። አንድ ሀገር አንድ ህዝብ ብቻውን ዋጋ የሚከፍለው ነገር አይደለም። ሙስሊም ስናገለግል ከአውስትራሊያ የመጡ ነበሩ፣ ከአሜሪካ የመጡ ነበሩ፣ ከጀርመን የመጡ ነበሩ። አፋር ላይም ስናገለግል ከአሜሪካ ነበሩ፣ ከአውስትራሊያ ነበሩ፣ ከተለያየ ሀገር የመጡ ሰዎች ነበሩ። አሁንም የምናገለግልበት አገልግሎት ላይ ከስኮትላንድ አለ፣ ከአውሮፓ አለ፣ ከአሜሪካ አለ፣ ከኤዥያ ሁሉ አለ። እዚህ አንድ ላይ የሚሰራ ስራ ነው። ለኢትዮጵያ ደግሞ ትልቅ ኦፖርቹኒቲ ነው። በተለይ 1040 የሚባለው ዊንዶ ያ ዊንዶ ውስጥ ኢትዮጵያኖች በጣም ተቀባይነት አለ። አንደኛ ካልቸራሊ ኢንተግሬት አድርገን መግባት እንችላለን፣ አይከብደንም። ቶሎ መላመድ እንችላለን። ቋንቋው አይከብደንም፣ ሴሜቲክ ነው አብዛኛው። ያ ተሰጥኦ አለ። ከነቃን የኢትዮጵያ ቤተክርስቲያን መንቃት ያለባት አሁን ነው። እኔ በተላኩበት ኤጀንሲ ውስጥ እስካሁን 76 ኢትዮጵያኖች ተልከናል። ከ76ቱ መሃል አንዱ መሆኔ it's a great privilege። ከኔ የበለጡ እያገለግሉ ያሉ ሰዎች አሉ። የተለያየ ሀገር ኤሽያ ውስጥ፣ ፋር ኢስት ውስጥ እያገለግሉ ያሉ ወንድምና እህቶች አሉ። አፍሪካ ውስጥ በቃ ሊደረስ አይችልም የሚባለው የፉላኒ ህዝብን የሚያገለግሉ ሰዎች አሉ። ለሌሎች ሰዎች በጣም ከባድ የሆኑ በተለይ ለዌስተርን ለዩሮፒያንስ በጣም ከባድ የሆኑ ቦታዎች ኢትዮጵያኖች ግን እንኳን ደህና መጣችሁ የት ነበራችሁ እስክንባል ድረስ ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ምዕመናን ብታስታጥቅ፣ የእግዚአብሔር ቃል መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው ይላል። በተለይ በእነዚህ 1040 በሚባለው ዊንዶ ውስጥ በጣም ብዙ ኦልሞስት በቢሊየን የሚቆጠር ህዝብ ነው ያለው፣ ያልዳነ ማለት ነው፣ ወንጌልን ጭራሽ ያልሰማ። እነዛ ቦታዎች ደግሞ ለኢትዮጵያኖች ክፍት ነው፣ ተቀባይነት ስላለን። ስለዚህ የኢትዮጵያ ቤተክርስቲያን ከተኛችበት ብትነቃ፣
አይኗን ብትከፍት ምድራዊ የሆነ ነገር ላይ ኢንቨስት ከማድረግ ይልቅ ህንፃ ላይ ኢንቨስት ከማድረግ ይልቅ ህዝብ ላይ ኢንቨስት ብታደርግ ብትልክ ፋይናንሻሊ ሰፖርት ብታደርግ ወይ ከሌሎች ሚስዮናውያን ጋር አንድ ላይ ብትቆም ይሄ ትልቅ እድል ነው። አይ ቲንክ ሌሎች አገልጋዮች ሲያወሩ ሰምታቸው ይሆናል። እኔም የማየት እድል አጋጥሞኛል። አሜሪካ ውስጥ፣ አውሮፓ ውስጥ ትልልቅ በቃ ምን ልበላችሁ ሰማይ ጠቀስ ህንፃዎች፣ ቤተክርስቲያኖች ወደ ምሽት ክለብ ተቀይረዋል። ወደ ዮጋ ማሰልጠኛ ተቀይረዋል። ህንፃው ላይ በጣም ብዙ ፈሰስ ተደርጓል። ህዝቡ ላይ ግን ፈሰስ አልተደረገም። ህዝቡ ላይ ኢንቨስት አልተደረገም። ስለዚህ ህንፃው ካለቀ በኋላ ከ2 ከ3 ከ4 5 6 ጄኔሬሽን በኋላ ህንፃ ውስጥ የሚያመልክ አማኝ ጠፍቶ ህንፃው ማደሻ ገንዘብ ስላጡ የከተማው አስተዳደር ህንፃውን ማስተዳደር ለሚችል ሰው ብለው ይሰጡታል። አንዳንዶቹ ቤት ሆነዋል፣ አንዳንዶቹ ምሽት ቤት ሆነዋል፣ አንዳንዶቹ በቃ በአፍ ለመጥቀስ የሚከብድ ነገር የሚሰራባቸው ቦታዎች ሆነዋል። ስለዚህ ኢትዮጵያ ከዚህ ስህተት ብትማር፣ አዲስ አበባ ያሉ ቤተክርስቲያኖች ከዚህ ስህተት ቢማሩ ከ76ቱ ሚስዮናውያን ኢትዮጵያ ካላከቻቸው ኦልሞስት 95% ከገጠሪቷ ኢትዮጵያ የመጡ ናቸው። አዲስ አበባ ምንም ተጽዕኖ የላትም በዚህ ላይ ፋሲሊቴት ከማድረግ በስተቀር ማለት። ስለዚህ አዲስ አበባ ያሉ ቤተክርስቲያኖች ይህን ቢያስቡበት፣ አይኖቻቸው ቢከፈት፣ ወይ ሾርት ተርም እንኳን ቢልኩ ሰዎች ኤክስፕሎር እንዲያደርጉ ሚሽን ከአገር ቤት ሊሆን ይችላል፣ ከሀገር ውጭ ሊሆን ይችላል፣ ኢንካሬጅ ያደርጋሉ። ኢትዮጵያዊ ሆኖ ማድረግ ትልቅ አስተዋጽኦ አለው። በትንሽ ነገር እጅ እንዳንሰጥ ያደርጋል። የቻልነውን ያህል ዋጋ እንድንከፍል ያበረታታናል። በተለይ ኢትዮጵያዊ መሆን። ከዚህ ሰሜን አፍሪካ ስንሄድ ፕላን ቢ አልነበረንም፣ ፕላን ኤ ብቻ ነበር ያለን። ለምን ወደ ኋላ ስንመለስ ኢትዮጵያ ውስጥ ቤት የለንም፣ ንብረት የለንም፣ ያለንን ነገር አልሸጥንም። አንድ ቴሌቪዥን ብቻ ነው ሸጠን ሄድ ነው፣ ሌላውን ሁሉ ሰጥተን ሄድ ነው። ስለዚህ ስንመለስ ከዜሮ እንደምንጀምር እናውቀዋለን። ስለዚህ ፕላን ኤን ብቻ ብለን ይዘን ሄድ ነው። ቤት ለመከራየት ሄድ፣ ቋንቋ አንችልም፣ አረብኛም አንችልም፣ ፈረንሳይኛም አንችልም። ስለዚህ በሰው እርዳታ ነው የምንሄደው። መጀመሪያ ቀን እኔ ብቻ ነው ሄጄ ቤቱን ያየሁት። ጥሩ ቤት ነው፣ ሰፋ ያለ ቤት ነው፣ አፎርድ ማድረግ እንችላለን። ከዛ በንጋታው ባለቤቴን ጠራው እና አንድ ላይ ሄድን ከሌሎች ሰዎች ጋር ሆነ ማለት ነው። ከዛ ሰውየው ባለቤቱ ያቺ የወሰደችንን ሴት ሲያናግር አየሁት። እነዚህ ሰዎች ከየት ሀገር ናቸው? ከኢትዮጵያ። ፊቱ ሲቀየር አየሁ። ባለቤቴ ደግሞ ቤቱን ወደዋለች። ስለዚህ በቃ ምንም ላለማለት ዝም አልኩ፣ ጸለይን። ከዛ በንጋታው ኤጀንሲ ወይ ደግሞ ቤት ክራዩን ውል የሚያዋውል ድርጅት አለ። እዛ ሄጄ ቀብድ ከፍዬ መጥቼ ትንሽ ቆይቶ ልክ ወደ ቤት የተመለስኩ። እንግዲህ በዛ ሙቀት ነው፣ ታክሲ እንዴት እንደሚያዝ አላውቅም፣ ግማሹን በእግር ነው የሚሄደው። ከዛ ስልክ ተደወለና በእምነት አለማየሁ፣ አዎ ከኤጀንሲ ነበር የምንደውለው። እሺ አከራዩ ለኢትዮጵያዊ ቤቴን አላከራይም ብለዋል። ምን አደረግን? እኔ አከራዩ አይደለሁም፣ ናና ገንዘብህን ውሰድ ማለት ልብ ይሰብራል። ሰው በሰውነቱ እንዴት አይከብርም? ማለት ከኢትዮጵያ ስለመጣው እንዴት ቤት አላከራይም ይለኛል። ወዲያውን የሚሰማኝ ግን አንድ ነገር ትዝ አለኝ። ውጊያችን ከስጋና ከደም አይደለም ይላል እግዚአብሔር ቃል። ስለዚህ በቃ ደስታችንን ሊነጥቀን በቃ የመጣንበትን ዓላማ ሊያስተን ካለ ክፉ እግዚአብሔር ልባችንን ጠበቀ። ጸለይን። በንጋታው ሌላ 2 ቤቶች አየን። አንደኛው ሲከፈት ጨለማ ነው። እዚህ ቤት አልከራይም አለች ወዲያው። ሁለተኛውን ቤት ሲከፍቱት ጨለማ ነውና ምን አይነት ቤት ነው እንደዚህ አይነት ጨለማ ብለው ልክ ሻተሩን ሲከፍቱት አዲስ ነጭ ቀለም የተቀባ ቤት ነውና በቃ ይሄን የምንከራያለን። 2 ዓመት አከራዮቻችን ሳይገላምጡን ሳያዩን በሰላም ኖርን። ከዛስ
የመኖሪያ ፈቃድ ደግሞ ለማግኘት ግዴታ የቤት ክራይ ውል ያስፈልጋል። አከራዩ ፈረንሳይ ነው የሚኖረውና ድንገት መጣ። ከዛ የቤት ክራይ ውል እንፈልጋለሁ ስለሆነ ዛሬ፣ ነገ፣ ከነገ ወዲያ እንደዚህ ሲል ሲያሸን ሳይሆን ሲቀር የኛ የቪዛችን ደግሞ ኤክስፓየር ያደረገ ሲቀር ከዛ ሁላችንም ተንበርክከን ጸለይን፣ ኢንክሉዲንግ ልጆቹ ማለት ጌታ ሆይ እኛ ፕላን ቢ ይዘን አልመጣንም። አንተን ሰምተን ፕላን ኤ ብቻ ኖሮ ነው የመጣነው። እውነት በዚህ ስፍራ እንድንቆይ የምትፈልግ ከሆነ ይሄ ሰውዬ ዛሬ ይፈርም ብለን ነው የጸለይነው። እግዚአብሔር እጁን ጠመዘዘው አንልም እንግዲህ ልቡን ገራው። የዛኑ ቀን የቤት ክራዩን ውል ፈረመልን። የመኖሪያ ፈቃዳችንን ፕሮሰስ ማድረግ ጀመርን ማለት ነው። በጣም ውጊያዎች አሉ፣ ፍረስትሬሽኖች አሉ። ሰው ሳይድን ሲቀር በቃ ለዚህ ነው የመጣ ነው፣ ባይተዋርነት ይሰማሻል፣ ሰዎች አያቀርቡሽም። እኛስ ቆዳችን ትንሽ ነጣ ያለ ነው፣ ብዙ ግፍ አልደረሰብንም። እኛ የምናገለግላቸው ተማሪዎች ግን ኢቨን ታክሲ እንኳን መያዝ አይችሉም፣ ጥቁር ስለሆኑ ማለት ነው። እንደዛም ሆኖ ቤተክርስቲያን ይመጣሉ። የ19 ዓመት ልጅ፣ የ20 ዓመት፣ የ22 ዓመት ልጆች ቤተሰቦቻቸውን ትተው እንግዲህ ለትምህርት የመጡ እነዚህ ሰዎች ለኢኮኖሚኮ ኮንትሪቢዩት ያደርጋሉ። ሃርድ ከረንሲ ነው ይዘው የመጡ ያሉት፣ ግን በቃ ጥቁር ስለሆኑ ብቻ ይናቃሉ። እነሱን ማገልገል ትልቅ ክብር ነው። እነሱን ኢንካሬጅ ማድረግ በቃ እነሱን ስታይ እስከ መቼ እንደዚህ ጥቁር ስለሆነን ያስብላል። ግን ክርስቶስም እንደዚሁ ተጠፍቶበታል እንግዲህ በገዛ ወገኖች። ጥቁር ስለሆነ ነጭ ስለሆነ አይደለም፣ እንግዲህ ጻድቅ ሆኖ ስለመጣ ማለት እዚህ ዋጋ ከፍለው ነው ወንጌል አገልግሎት ያለው እንጂ አልጋ ባልጋ ያለ ወንጌል አገልግሎት የለም፣ ተሰምቶም አይታወቅም። አገልግሎት እግዚአብሔር ሲጠራ አልጋ ባልጋ አይደለም፣ ዋጋ ያስከፍላል። እግዚአብሔር እኔ 10ኛ ክፍል እንኳን ሆኜ ሊሄድ ሲል ቤተሰብ ገና ልጅ ነህ እንዴት ትሄዳለህ? አሁን መሄድ የለብህም ተብዬ ቀርቻለሁ። ክፋት የለውም ቤተሰብ ስለሚያስብ። ሁለተኛ ጊዜ ሊሄድ ስል እናቴ በቃ ሳስታን የላከች። ከዛ በኋላ እንደ ባልና ሚስት ስንሄድ በቃ የመጀመሪያው ጊዜ ስንሄድ በቃ ለሽርሽር ለመዝናናት ነው ብለው ነው ያሰቡት። ስለዚህ እሺ ብለው ነበር ሄዱ። ሁለተኛ ጊዜ ግን ሙሉ ሰዓት አገልጋይ ሆነን ስንሄድ መጀመሪያ ቤተሰብ ፈቃድ ነው የጠየቅነው። ቤተሰብ አባቴ አማኝ አልነበረም በዛ ዘመን። ምን አለ በቃ እነሱ እውነት እርዳታ ያስፈልጋቸዋል፣ በቃ ሂዱ፣ በእርዳታ ሰበብ ነው ሂዱ ያለን እንጂ የመንፈሳዊው እንትን አይቶት አይደለም። እናቴ ግን የእግዚአብሔር ፈቃድ ከሆነ ሂዱ። ከዛ የእሷንም አክስት ስናናግር የእግዚአብሔር ፈቃድ ከሆነ ሂዱ አለ። እዚህ አይሲ ግን የነበሩ ጓደኞቼ ወዳጆቼ በእምነት ለምን ማስተርስን ጨርሳ አትሄድ ማለት ቴምፕቴሽኑ በጣም ሀይ ነው። ማስተርስ አለ፣ ማስተርስን ጨርሰህ ብትሄድ ችግር የለውም፣ እነሱ የትም አይሄዱም ማለት ውስጥ ያለው ትግል ከባድ። ከዛ ለሞ ልጅ ሞት ሲወለድ እነዚህን የሚያማምሩ ልጆች ይዛችሁ ጫካ ልትሄዱ በፀሐይ በብርድ በውርጭ በቃ እዛ እንደዚህ ልታሳድጓቸው ከባድ ነው፣ ቀላል አይደለም። እነዛ ሰዎችም አስበውልን ነው የሚናገሩት፣ ግን የእግዚአብሔርን ደግሞ ፈቃድ መተላለፉ በጣም ከባድ ነው በርለኛ። ስለዚህ ያ ሁሉ ቴምፕቴሽን አይቀርም። ጓደኛዬ እንደዚህ ላይ ነበር። ሁሌ አክሱም ተምረን ስንመጣ ወደ አዲስ አበባ በቃ ወደ አዲስ አበባ ልንሄድ ነው፣ ኃጢአት በአይነትም በጥራትም ያለበት ይለኝ ነበር ነው። ፈተናው በአይነትም በጥራትም ይበዛል። በተለይ እግዚአብሔር ሲጠራ፣ እግዚአብሔር በቃ ተለዩልኝ ሲል ቀላል አይደለም። ከሩቅም ከቅርብም እንደገና ሰይጣን እና እሱን ሁሉ ማለፍ ይጠይቃል። የእግዚአብሔር ጸጋ ደግሞ እሱን ሁሉ ያስችላል። ወጣቶች እግዚአብሔር ተናግሯችሁ ልባችሁን አነሳስቶ ራእይ ሰጥቷችሁ በቃ እዚህ ቦታ ነው አንተ የምታገለግለኝ አንቺ የምታገለግኝ ብሎ ተናግሯችሁ ከሆነ ያን ሄዳችሁ ለቤተ ክርስቲያን ሽማግሌዎች ለመጋቢዎቻችሁ አሳውቁ። መጋቢዎቻችሁ ባንዴ ይችላልዎቹ ይችላል። የቤተ ክርስቲያን ሽማግሌዎች ባንዴ እሺ እሰየው በቃ እንልካቸዋለን ላይሎቹ ይችላሉ። ግን ጸልዩ። አገልጋይን
የምትልክ ቤተክርስቲያን ነች። ስለዚህ ሴንዲንግ ቸርች ወይ እናት ቤተክርስቲያን ግዴታ ታስፈልጋችኋለች። እግዚአብሔር ተናግሯችሁ ሊሆን ይችላል። መሪዎቻችሁ እረኞቻችሁ ግን እናንተን ያውቋችኋል። ሜቢ ሰንዴይ ስኩል ዛድጋችሁ ይሆናል። እግዚአብሔር የሰጣችሁን ጸጋ አይቶ ይሆናል። ዋጋ ያስከፍላል። እግዚአብሔር የሚፈቅደውን ጊዜ ውጡ እስከሚላችሁ ድረስ እናንተ ራሶቻችሁን ለቤተ ክርስቲያን እረኞች አሳልፋችሁ ስጡ። ጸልዩ፣ ከሰዎች ጋር አውሩ፣ ኤክስፕሎር አድርጉ። ሚሽን ኤጀንሲዎች እንደ ኢስት አፍሪካ ሴንዲንግ ኦፊስ ሲስተሙ 125 ዓመት ስላለ በጣም ብዙ አገራት ስላለ ኤክስፕሎር አድርጉ፣ አማክሩ። እዛም ሄዳችሁ ስትጠይቁ ላኪ ቤተክርስቲያን አለቻችሁ ወይ ብሎ ነው የሚጠይቋችሁ። መጀመሪያ የወንጌል አገልግሎት ያለ ጸሎት ምንም ሊሰራ አይችልም። በቃ ትልቁ ውጊያ መንፈሳዊ ውጊያ። ሰው በአካል ሊሄድ ይችላል፣ ግን በጸሎት የሚደግፏችሁ ሰዎች ከሌሉ፣ የሚያበረታቷችሁ ሰዎች ከሌሉ፣ ሲደክማችሁ፣ ሲዝላችሁ፣ ሲታክታችሁ አይዟችሁ የሚሏችሁ ሰዎች ከሌሏችሁ በጣም ከባድ፣ አትዛለቁትም። ሜቢ ለ1 ዓመት ለ2 ዓመት ልትሄዱ ትችላላችሁ። ከዛ በኋላ ግን አትቀጥሉ። ልባችሁ ተሰብሮ ነው የምትመጡት። ስለዚህ ሎንግ ራን ብዙ ዓመት የምታስቡ ከሆነ ከትንሽ ነው የሚጀምረው። ስለዚህ ቤተክርስቲያኖቻችሁን አናግሩ፣ ጸልዩ፣ ከሰዎች ጋር አውሩ። አሁኑኑ ሰዎችን ለማናገር ሞክሩ። እግዚአብሔር በር ይከፍትላቸዋል፣ ሞገስ ይሆናቸዋል። ከምታስቡትና ከምትጠብቁት በላይ እግዚአብሔር በህይወታችሁ ያደርጋል። ለቤተክርስቲያንም ለሀገርም በረከት ትሆናላችሁ። ስለዚህ ፈጥናችሁ እንደኛ ወጥተናል በእምነት እግዚአብሔር እስካሁን አላሰፈረንም። እስካሁን ታማኞች ነን ለቤተክርስቲያን እረኞች ተጠያቂዎች ነን። እናንተም እንደዚሁ ከመጀመራችሁ በፊት ቤተክርስቲያን ኮሚሽን እንድታረጋችሁ፣ ቤተክርስቲያን አምና እንድትልካችሁ፣ በቤተክርስቲያን ውስጥ አገልግሎታችሁ እንዲታይ፣ ፍሬያችሁ እንዲታይ ብታደርጉ የበለጠ ብዙ ርቀት ትሄዳላችሁ ብዬ አስባለሁ፣ እመክራችኋለሁ። እኔን ለጥሪ እርግጠኛ ያደረገኝ ነገር ክርስቶስ ነው። ክርስቶስ እኔን ለማዳን ከሰማይ ዙፋኑ ከወረደ እኔ ከአዲስ አበባ ለምን ወደ ሙርሲ መሄድ አቃተኝ? እሱ ፍቅር ግድ ካለው እኔ ማላቀው ላላመንኩት ሰው ከሞተ እኔ ወንጌል ገብቶኝ አይኔ ተከፍቶልኝ ማየት ከቻልኩ ወንጌል ላልደረሰው ወንድሜ ራሴን ዝቅ ባደርግ በጣም ትንሽ። እዚህ ክርስቶስ ነው ለወንጌል ራሴን መስጠት ያደረገ። ሰዎች ወንጌልን ሳይሰሙ እየሞቱ ኢቭን ኤቭሪ ሰከንድ ማለት ሜይ ቢ ኢትዮጵያ ውስጥ ስላለን ዓለም ሁሉ እንደ ኢትዮጵያ ይመስለናል። በቃ ብዙ ቤተክርስቲያን ያለ ሰዎች አክሰሱ ያላቸው ይመስለናል። ግን ብዙ ቤተክርስቲያኖች ብዙ አገራት አሉ በህይወታቸው አንድ ክርስቲያን አውቀው የማያውቁ፣ መጽሐፍ ቅዱስ በራሳቸው ቋንቋ የሌለ ቤተክርስቲያን የሌለችበት አገሮች አሉ። እነዛን ሰዎች ዛሬ ካልደረስን መች እንደርሳለን? ዛሬ አገልጋዮች ካልተላኩ መች ይላካሉ? ሰዎች እያረጁ ነው። ሰዎች እየሞቱ ነው። እግዚአብሔር መንፈስ ቅዱስ በስራ ላይ ሜቢ እኛም ከመሄዳችን በፊት ሰዎችን ያዘጋጃል። እግዚአብሔር እየሰራ ነው። ግን የዚህ ስራ ተካፋዮች እንድንሆን እኛ ምን እያደረግን ነው? ስለዚህ የወንጌል ነገር የእግዚአብሔር የልቡ ትርታው የልቡ ሐሳቡ ነው። የነፍሳት ሁሉ መዳን ማለት ነፍሳት የእግዚአብሔርን ልጆች መገለጥ ይጠባበቃለች አይደል የሚለው። ስለዚህ አርጀንት ነው ማለት ነው፣ አስፈላጊ ነው ማለት ነው። ስለዚህ እግዚአብሔር ቤተክርስቲያንን የተተከለው እዚሁ እንድንሟሟቅ ሳይሆን እኛ ደቀ መዝሙር ሆነን ሌሎችን ሰዎች ደቀ መዝሙር እንድናደርግ ነው የተጠራ ነው። እሱም ደግሞ ከኢትዮጵያ እንድናልፍ ጅቡቲ፣ ሱዳን፣ ሶማሊያ፣ ሳውት ሱዳን፣ ኬንያ፣ ኤርትራ፣ የመን፣ ሚድል ኢስት፣ ኤሽያ፣ ኢቨን አውሮፓ። አንዳንዶቻችሁ ሜቢ በትምህርት ትሄዱ ይሆናል። እግዚአብሔር እድል ሰጥቷችሁ ስኮላርሺፕ አግኝታችሁ በእግዚአብሔር ቤት ያደጋችሁ፣ ግን እግዚአብሔር ኃላፊነት ሰጥቷችኋል ለእናንተ። ስለዛ የምትሄዱበት ሀገር እንድትጸልዩ፣ ሰዎችን እንድታገኙ፣
ቸርች ጆይን እንድታደርጉ። ብዙ ሰዎች ብዙ ጊዜ ይጠይቁኛል፣ አንተ በምታገለግልበት ሰሜን አፍሪካ ውስጥ ኢትዮጵያኖችን የምታገለግለው ይሉኛል። እኔ በምኖርበት ሰሜን አፍሪካ ውስጥ እኔ የማውቀው አንድ ኢትዮጵያዊ ቤተሰብ ነው ያለው። ከዛ ውጭ ኢትዮጵያዊ የለም። ግን ኢትዮጵያኖችን አለማገልገሌ ጥሩ አይደለም አይደለም። ባገለግል ደስ ይለኛል። ግን ሌሎች አሉ ወንጌልን ያልሰሙ፣ እነሱን ደግሞ ማገልገል ትልቅ ኩራት ነው። ስለዚህ ተጠርታችሁ የምትሄዱ ሰዎች ካላችሁ በቃ ያን ቦርደር ለማለፍ ያን በቃ የራሳችንን ብቻ ከመፈለግ ወደ ውጭ መውጣት ብንችል ጥሩ ነው ብዬ አስባለሁ። እንግዲህ ከኢትዮጵያ ጀምረን እስከ ሰሜን አፍሪካ እግዚአብሔርን አገልግለናል። ብዙ ነገር አይተናል። ከኢትዮጵያ ቤተክርስቲያን ብዙ ይጠበቃል። ኢትዮጵያ ብዙ ጊዜ ወንጌል የሚሰሩ አገልጋዮችን ተቀብላለች። ትምህርት ቤቶችን በመትከል ልጆችን በማስተማር ሆስፒታልን በመገንባት ጥሩ ጤና ጣቢያ ለሕዝቡ በማሰራጨት ብዙ ዋጋ ተከፍሏል። 100 ዓመት ኢትዮጵያ ውስጥ እንኳን ብዙ ተቀብለናል። እግዚአብሔር ደግሞ ከሚቀበል ይልቅ የሚሰጥ ይሻላል ይላልና አሁን የኢትዮጵያ ቤተክርስቲያን አይ ቲንክ የምትሰጥበት ዘመን ይመስለኛል። ሜቢ ሰሜን አሜሪካ ውስጥ ዩሮፕ ውስጥ ገንዘብ ሊኖር ይችላል። ሰው ግን እንደ ድሮ ቆራጥ አይደለም ሄዶ ዋጋ ለመክፈል። አይ ቲንክ ኢትዮጵያኖችና አፍሪካኖች፣ ኤሽያን እና ላቲን አሜሪካኖች ደግሞ አሁን የኛ ጊዜ ነው የምንሄድበት፣ የምንወጣበት፣ ዋጋ የምንከፍልበት። ስለዚህ ብንነቃ ያ የግብፅ ሰባኪ መጥቶ ኢትዮጵያ ውስጥ እንዳለ እዛ መሰረተ ክርስቶስ ቤተክርስቲያን ውስጥ እናንተ ኢትዮጵያኖች ከምተኙበት ንቁ እንዳለ ብንነቃ፣ የእግዚአብሔርን ጊዜ ብናውቅ፣ ሙሉ ሰዓት አገልጋዮችን ብናስታጥቅ፣ ብናሰለጥን፣ ብንልክ ወይም ደግሞ ከተላኩት ጋር እንኳን አንድ ላይ ብንቆም፣ ብንጸልይ፣ ፋይናንሻሊ ሰፖርት ብናረግ ትልቅ ኦፖርቹኒቲ ነው። ስለዚህ ከተኛንበት እንንቃ። ወንጌልን ላልረሳቸው ላልሰሙ ሰዎች እናድርስ። አቅሙ አለን፣ ፖቴንሻሉ አለን፣ ሪሶርሶቹ አለን። ይሄን ኔትወርክ የማድረግ ብቻ ነው ጋፕ ያለው። ጥያቄዎች፣ አስተያየቶች ካሏችሁ ኮንታክት ማድረግ ትችላላችሁ። በጣም እናመሰግናለን።